ዛሬ ማሳያችሁ እንዴት የመኪና አንድ መኪና የናፍታ ፍሳሽ እንዴት ማግኘት እንደምንችል በኮምፒውተር አሳያችኋለሁ። ግርማ ነኝ ከጀርመን ጋራጅ። ዳይ ተከታተሉኝ። አሁን ወደ ቪዲዮ እንግባ። አሁን ሶኬቱን ልሰካ ነው። እዩት። እዚህ ጋር ሶኬቱ ሰክቻለሁ። የመኪና ቱኬድ ኢንጂን ነው 2000 ብዙ ነገሮች በጣም ጥሩ መኪኖች ናቸው። አሁን ላስነሳ ነው። ከማስነሳቴ በፊት ይሄን ነገር እዩት። ኬብሉ ሰክቻለሁ። ኮምፒውተሩን ከሰካው በኋላ እዚህ ላይ ቼክ ኢንጂኑን አብርቼ ቁልፉን አብርቼ ቼክ ኢንጂን ምን እንዳለ ሁሉ ሲስተም አለው። አሁን ሁሉም ሲስተሞች አሉ። ስለዚህ ለማንበብ ብቁ ነው ማለት ነው። ወደ ውስጥ መኪና ውስጥ ገባለሁ። ለማንኛውም መኪና እንዳይዛል መኪና ማርሹ 0 አደርጋለሁ። እዛ እነዚህ አሉ። እቺ ቀይ በርታለች። እቺ ቀይ ስትበር ነው ማንበብ የሚችለው ኮምፒውተር። ይሄ ካልበራ እዛ ጋር ኤሌክትሪክ ወይም ደግሞ ወደ ኮምፒውተር ግንኙነት አላረገም ማለት ነው። እዛ ላይ ቼክ ታረጋላችሁ። ምን ጊዜም ይሄ ሶኬት ካለ ኮምፒውተር ማንበብ ይችላል። እና ተከተሉኝ። አሁን ሞተሩን ላስነሳ ነው። አስነስቻለሁ። ካስነሳ በኋላ ነው የዚህን ኮምፒውተር ማብራት የሚቻለው። ሳይነሳ እንዳታብሩ። ለምን ምናልባት የዚህን ኮምፒውተር ሊጎዳባቸው ይችላል። ሲግናል ገባ ወጣ ሲል ማለት ነው። እና አሁን አበራውት። አረንጓዴ በርታለች ሊያነብ ነው ማለት ነው። ዝግጁ ሆኗል። አሁን በደንብ እናያለን። በነገራችን ላይ መካኒኮች እነዚህ ኮምፒውተር የምታነቡ ሰዎች መኪኖቹን በትክክል ለማንበብ ትክክለኛ መረጃ መስጠት መቻል አለብን። እኛ ነው ኮምፒውተር መምራት የምንችለው። ኮምፒውተር ያው ኦሬዲ ከሰክተን ካየን ያይናል እንጂ ራሱ ማንበብ ስለማይችል ራሱ ማድረግ የሚችለው አይኛ ትእዛዝ ስንሰጠው ነው። አሁን ኮማንድ የሆነ ትእዛዝ በትክክለኛ ከሰጣን አሁን እዚህ ላይ 3 መረጃዎች አሉ እንደሚታዩት። አንደኛ የቼክ ኢንጂን ነው። ሁለተኛ እዚህ መኪና ካምፓኒ ከሌክሰስ ጋር አንድ ካምፓኒ ስለሆነ ተመሳሳይ ካምፓኒ ስለሆነ ይሄም ያነባል። ሌክሰስ ቶዮታ ያነባል። እዚህ ለማንኛውም ቶዮታ ስለሆነ መጀመሪያ በቶዮታ እንሞክርና ፕሮሰስ የሚያስረዝመው ከሆነ እንቀይራለን። ካላስረዘመ መልሰን ከዛው ቀጥታ እንሄዳለን። አሁን ገብቷል። እየፈለገ ነው። አሁን መፈለግ ጀምሯል። የሚያስረዝም ከሆነ እንቀይራለን አካሄዱን። ለምን ጊዜ ለመቆጠብ ነው እንጂ በየትኛው መንገድ ብትገቡ ችግር የለም። አሁን እንዳያችሁ ከሆነ የኤሪያ ጃፓን ነው ብለዋል የተመረተበት ሀገር። ግን ሌላ አንተ መርጠህ ስተኛል። እኔ ለምን እመርጥለታለሁ? ከዚህ ይወጣለሁ አጭር ለማድረግ ማለት ነው። ወደ ሌክሰስ ደግሞ ልሂድ። ትክክለኛ አንድ ካምፓኒ ከሆነ ልክ አሁን ቶዮታ እንደሰጠኝ እሱም ይሰጠኛል። እስቲ አሁን ወደዚህ ደግሞ ልግባ። እያነበባ ነው እንዳያችሁት። ሬድ እያደረገ ነው። አሁን ለማሳጠርና ለማስረዘም ነው የልዩነቱ፣ ጊዜ እንዳይወስድባቸው። ይሄ ማያችሁ ቶዮታ ካምፓኒ አንድ አይነት ነው አላልኩም? አንድ አይነት ሰጠኝ። እሱም ኤሪያ ጃፓን ነው አለ። ባይክሉ አንተ ምረጣለን። ለምን እመርጥለታለሁ? አለታም እንዴ ሌላ አማራጭ አለኛ። ባይኖረኝ በዚህ ይገባለሁ። ሌላ አማራጭ ምንድነው? ኢንጂን ስለሆነ ኢንጂን አካባቢ ስለሆነ ፍሳሹ ያሰገረኛል። ይሄን ውስጥ ገባለሁ። ኢንጂን ውስጥ ገብቻለሁ። ኢንጂን ውስጥ ገባው። ይኸውላችሁ ይሄ እነዚህ መኪኖች ስታነቡ አንድ ነገር ላይ ብቻ ከያዛችሁት አንዳንድ ጊዜ ችግሩን ላታገኙ ትችላላችሁ። አታገኙ። ለምን? ይጠፋል ሲስተሙ ስለማገኝ ማለት ነው። እና ኮምፒውተር አነበም ተብሎ አንዳንድ ጊዜ ይተውታል ብዙ ሰዎች። እንደዛ አይደለም። እንደዚህ በተለያየ አማራጭ ነው የሚፈልገው። አሁን መጥቶልኛል። አንደኛ የስታቲክስ ነው የጠየቀ። ሚል ስታቲክስ ነው የጠየቀ። እሱን አልፈልግም እኔ። ኮድ ስለሆነ ወደ ኮድ ፋውንድ ውስጥ ነው የሚገባው። ገባው። ኦኬ ብዬ ገባሁት። ሰጠኝ። አሁን ይሄንን ኮድ ምንድነው የማደርገው? ስንት አማራጭ ሰጠኝ? ሲስተም ስታቲክስ ነው ወይንስ ማንበብ ነው ሪድ ነው የምፈልገው አለኝ። እኔ ሪድ ነው የምፈልገው። ሪድ ውስጥም ከመግባት ሪድም አልፈልግም እኔ፣ ሬዝም አልፈልግም። ምንድነው ላይቭ ዳታ ነው የምፈልገው። ላይቭ ዳታ ውስጥ ገባለሁ። ከፈለክ ደግሞ ፍሬም የሚለው ውስጥ መግባት እችላለሁ። በዚህ መግባት እችላለሁ በቀላሉ። እዚህ ላይ ገባለሁ። አገኛለሁ።
እየቆጠረ ነው። አሁን ሁለት ነገሮችን አመጣለኝ። አንደኛ ኮምፕሊት ሊስት ነው ወይንስ ካስተም ሊስት ነው የምትፈልገው አለኝ። እኔ ነኝ ለዚህ ነው እኔ መኪና ኮምፒውተር ካለን ኮምፒውተር አንተ ካልገባ እና ካላዘዝክ አይሰራም የምለው ለዚህ ነውና አሁን ኮምፕሊት ብል ረጅም ሰዓት ነው ጊዜ የሚወስደው። እኔ ካስተም ነው ካስተም ሊስት ነው የምፈልገው። ካስተም ሊስት ስትገባው ከዛ ምንድን ነው የምትፈልገው አለ። ይሄን ሁሉ ሰጠኝ። ካልኩሌት ሎድ ቫልዩም ነው ወይንስ ኢንጂን ኩላንት ቴምፕሬቸር ነው ኢንቴክ ማኒፎልድ አብሶሉት ፕሬሸር ነው። ይሄን ሁሉ ያነባል። አያችሁ አርፒኤም ነው። ስልክ ተደውሎልኝ ነበር። ቆይ ስልኩን ልለፍ አሁን እና አሁን ቀጥሎ ደግሞ ማን ነው ቫይክል ስፒድ ሴንሰር አለ። ይሄ ኢንቴክ ኤር ፍሎ ቴምፕሬቸር ሴንሰር አለ አይደለም። እኔ ሌላ ነው የምፈልገው። ይሄን ሁሉ አልፋለሁ። አሁን እኔ የፈለኩት ምንድነው የመኪና ናፍጣ ፍሳሽ አይደለም። ይሄ ፊውል ሪል ፕሬሸር ነው የሚለው ሪል ፕሬሸር እዛ ውስጥ ይገባል። ራይት አድርጎልኛል። ይቀጥላለሁ። አሁን አምጥቶልኛል። በጣም ይዋዥቃል። በጣም ንፋስ አለ ባይገርማችሁ ስለሚዋዥቅ ማለት ነው። እሺ እዚህ ጋር የሚያሳየው ትክክል አይደለም። አያችሁ እንዴት ነው የሚፈጥን? እንዲህ መፍጠን የለበትም። የዚህ የተለያዩ ነገሮች ጥግ ላይ ያስቀመጠ ነገሮች አሉ። እነሱን አሁን በነዳጅ መለየት እችላለሁ። ነዳጅ እንደገፍ ሲያደርግ ዝም ብሎ ይለውጣል። አያችሁ የመጨረሻ 5000 ላይ ነው መጣታች 5000 ላይ ይረግጣል። ይሄ ትክክል አይደለም። በጣም ነው የሚፈጥነው። ስለዚህ ይሄ በዚህ ቼክ አደርጋለሁ። አሁንም ስናየው እንዴት የመጨረሻ አሁንም በዚህ ዲግሪ በ5000 ድረስ ነው የሚሄደው። በጣም ብዙ ነው። ይሄ ትክክል አይደለም እና በሱ እያየ ነው። አሁን በዚህም ደግሞ ስንገባ በዚህ ይሄን በጣም ይዋዥቃል። ይሄን ደግሞ ስራ ሰርቼ ሲጨርስ በደንብ አሳያችኋለሁ። አሁን ፍሳሹ ወደ መላሹ ነው። መላሽ ላይ ነው አለ። መላሹን ፈተን እናስተካክላለን። ከዛ ጨርሼ ደግሞ አሳያችኋለሁ። ቴንኪው ሰላም ነው።